ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ አንድ በጣም የሚገርመኝና ሁልጊዜ ተበድሮ ወሩን የሚጨርስ ሰው ለምን ነው ተቀጥሮ የሚሰራ? እኔንና መሰል በቅርብ ማቃቸን ተቀጥረን የምንሰራ እውነተኛ ታሪክ ነው የምነግራችሁና ወር በቃ አንዳችን ከአንዳችን ሙሉ መስሪያ ቤቱ ከሁለት ከሶስት ሰው በስተቀር ሙሉ የመስሪያ ቤቱ ሰው በቃ ተመሳሳይ ላይፍ አንድ መስሪያ ቤት ተቀጥረን 3-4 አመት ስንቆይ ተመሳሳይ ላይፍ ታውቃላችሁ። ከአንዳችን እንኳን ይሻላል ቢያንስ ሁለት ከመስሪያ ቤቱ 2-3 ሰዎች ወሩን ሳይበደሩም ሳይጨርሱ ቢኖር እንኳን ማለት ነው እነሱ ጋር ደግሞ የመድረስ ሌቭሉም ማግሙም የለንም። ስለዚህ ተያይዞ መግማማት ማለት ነው። ይሄ ምንድነው በህይወት አንድ ማረሰው አባባል ግን ትክክለኛ አንድ ተቀጣሪ ማለት የቀጣሪ ወይም የድርጅቱ ባለቤት ጥሩ መኪና ሲገዛ የሚያምር መኪና ገዝተሃል ምናምን ብሎ ሊያደንቅ ነው እንግዲህ ተቀጣሪ ሲናገረው እናንተ ጠንከራችሁ እስከሰራችሁ ድረስ ነገም ከዚህ የበለጠ ገዛለሁ። አያችሁ አንተ ጠንከረህ ከሰራህ እኔ ከዚህ የተሻለ መኪና ነገም እገዛለሁ ማለት ቀጥሬ አንተ ከወር መድረስ አቅቶት ተበድረህ ወሩን ትጨርሳለህ። እኔ ግን ለምሳሌ ዛሬ ቶዮታ ይዞ ከሆነ ነገ ቤት ይዞ ከሆነ ከዛ በላይ ደግሞ ተጨማሪ ለቤተሰቡ ለሚስቱ ይገዛል ማለት። ስለዚህ አንዲ ሰው እኔ እኮ የሚገርመኝ ተቀጥሬ ወሩን እንኳን የምፈልገው ነገር ማድረግ እኮ አይደለም ለምፈልጋት አንድ እንጀራ ለትራንስፖርት ወሩን ሳልበደር መጨረስ ካቃተኝ እየሰራሁ ነው ወይስ እየተሰራብኝ ነው? እኔ ሁሉ ጊዜ እኔ እኮ ተቀጥሬ በቃ አወጣ ወርደውና ግን በሽታውን አግኝቼዋለሁ። በሽታው ፈሪ መሆን ነው በቃ አለመጀመር። አሁን ያለሁበት ለምሳሌ አንድ ክላስ የወር ከፍዬ መኖሩ ሊጎልብኝ ይችላል ምናምን እንደ ሰው እሱ ለራሳችን የምናወራው የማስመሰል ዘዴ ነው። በቃ ማለት አእምሯችን ከለመድከው ወሬ ምናልባት ከወር አንድ ቀን ሁለት ቀን ላረቄ ወይ ለጠጅ ተተርፋለች እንደምንም ብለህ ጠጃሞች ጋር ሄደህ አብረህ አሸሼ ገዳሜ ብለህ የምትመለሳት እንዳትናጋ። ያንንም እኮ ሞክረው ተናግቶ ቢሆንማ ትምህርት ታገኝበታለህ። የቱ ጋር እንዲያነቀፈት ታውቃለህ። ለሌላኛው ጊዜ የተሻለ ዝግጅት እንዳታረግ አእምሮ ሀረዝም ብለህ ምናምን በድሮ ጊዜ እነሱ ጀምረው ይላል። በድሮ ጊዜ አይደለም ብራዘር ከ2 ከ3 አመት በፊት የነበረው የተረማመደ ቲሸርት እንትን ብሎ ማቀው ሰው ዛሬ በሄደበት የት እንደሚውል ምንም ተቀይሯል። በራስ ሰፈር ቀይሯል። የሆነ ዘመድ ለመጠየቅ የሆነ ፕሮግራም ላይ ካልሆኑ ከ3 ከ4 አመት በፊት እናንተ አካባቢ የምታገኟቸው ጠንክረው ሰሩ ሰዎች የት ውሎ ምንም መረጃ ማይኖራችሁም ተተዋችሁ ሂደዋል ብራዘር። ስለዚህ ምን ልላችሁ ፈልጌ ነው ወጣቱኑ ተመሳሳይ አመት ተመሳሳይ ላይፍ እንደመኖር እጅ የሚል ነገር የለም። በቃ እኔ በቃ ማለት ቤተሰብም እኮ ቸክም አያረጋችሁማ ማለት ሰው ለራሳችሁ ስትጠነክሩ ሰው ይወዳችኋል። አብረን እንሳሚል ሊቀርብ አሁን አንዳንድ ሰው አረ ስራ ፈልግ ካንተ በላይ ያለ ሰው ጋር ነው ፍላጎቱ ብራዘር። የሰው ፍላጎት አያልቅም። ግን ወደ ኋላ ያለፈበትን ድንጋይ ላይ ተቀምጦ ፀሐይ ማሞቅ ሰው ሲወጣ ሲወርድ ሴቶች ሲወጡ ሲወርዱ እሱማ በቃ ድሮ አሁን እርድና ተደብቆ ሰርቶ ተቀይሮ ማሳየትና የሆነ ሰዓት አፈን እንደዛ አስጨናል ብራዘር። አፈን እንደዚህ ተጨናና እኮ ድሮ እኮ እንደዚህ ምንም አይረባም ነበር ምናምን ረብቶ አሳየህ እኮ በእግሩ የነበረው ራይድ አንተ ዝናብ ሲቀጠቀጠህ ታክሲ እየጠበቅ እሱ ራይድ ወይም ታክሲ በደቂቃ ደውሎ ትቶላሽጎ ለሚፈልገው ፕሮግራም ደርሷል። ሰዓቱን አሁን ብር የሚገርማችሁ አብዛኛው ሰው ብር ላይ ነው። ሀብታሞቹም ጠንክረው የሰሩ ሰዎች ብርማ እንዴት እንደሚመጣ እንዲህ ወደ እነሱ እንደሚመጣ ያውቁታል። ጊዜያቸውን እንዴት ነው የሚያተርፏት ማለት። ስለዚህ አንተ ጠንክረህ እስከሰራ ድረስ ነገ የተሻለ መኪና ቀይራለሁ ደግሞ ብሎ አንድ የድርጅት ባለቤት ሲናገር እንግዲህ እዛው መስሪያ ቤት ቀጣይ 2-3 አመት ደሞዝ ጨምርልኝ እያልኩ የምጠይቅና እኔና መሰሎቼ ለምን ነው የምንሰራው ማለት 2 አመት 3 አመት ከቤተሰብ ርቃችሁ ቆይታችሁ ቤተሰብ የባህዳችሁ ለመጠየቅ እቁብ ካልገባችሁ ወይም የተወሰነ ስትመለሱ ደሞዝ ዘጌት ቢል እዛው ትቀራላችሁ። በነገራችን ላይ ማለት ቤተሰብ ጠይቃችሁ አንዳንድ ወጪ እንደው ምናምን የቡና በላችሁ ደሞዝ አሁን ለምሳሌ ወይ ባንክ አለቅለት ምናምን ብሎ ባለሀብቱ ለ2 ቀን ብሎ ወይ የስራ ሰዓታችሁ መግቢያችሁ ደርሶ ደሞዝ ካልገባ እዛው ልቀሩ ትችላላችሁ። ወይ እቁብ ካልደረሳችሁ ተበድራችሁ ልትመለሱ። እንግዲህ ይሄን ህይወት ብለን ሰው ምን ይለኛል ምናምን እኔ የከመኝን ነው የምነግራችሁ። ከመጀመር ሰው ምን ይለኛል የሚባል መስማት የማልፈልገው እነሱ እኮ እንደዚህ የተሻለ የሚባል ነገር መስማት በህይወት የማልፈልገው ነገር ቢኖር እሱ ነው። ይመቻችሁ ጀምሩ።